ሁለቱ አሜሪካውያን ጓዳላያራ በሚገኝ ሬስቶራንት ተቀምጠዋል። የግዛቲቱ አለቃ የመንግስት ከፍተኛ ባለስልጣን አይደለም። የአደንዛዥ እጽ ነጋዴው ኩዊንቴሮ ነው የግዛቲቱ አለቃ። ኩዊንቴሮ በጸሐፊነቱ የሚታወቀው ጆን ክሌይ ዎከር እና የጥርስ ሕክምና ተማሪው አልበርት ሬዳላት በሬስቶራንቱ መገኘታቸው አልተመቸውም። በግሉ የበለጠ በሚዝናናበት ቤት የተገኙት ሰዎች ጸጉረ ልውጥ ሰላዮች እንደሆኑ ተገነዘበ። ወዲያውኑ በጠብደል ጠባቂዎቹ እየተጎተቱ ወደ ዕቃ ክፍል እንዲመጡ አደረገ። ደህና አድርጎ አስነረታቸው። ጸሐፊው ወዲያው ሕይወቱ አለፈ። ተማሪው ወደ ጫካ ሲወሰድ ሞተ። ከ6 ወር በኋላ የሜክሲኮ ሕዝብ ዛፖፓን በሚገኝ ፓርክ ውስጥ 2 አስክሬኖች ስለመገኘታቸው ሰማ። አስክሬኑ የሁለቱ አሜሪካውያን መሆኑ ሲሰማ አሜሪካ አንደኛውን ቂም